ለዚህ ውድቀት እኔ ነኝ ምክንያቱ፣ ለዚህ ችግር እኔ ነኝ ምክንያቱ ማለት ወዳጆቼ ሆይ የንስሐ መጀመሪያ ነው። ኃላፊነትን መቀበል የንስሐ መጀመሪያ ነው። ወዳጆቼ ዳዊት ለተፈጠረው ችግር፣ ለተፈጠረው ምስቅልቅሎች፣ ለተፈጠረው ውድቀት፣ ለተፈጠረው ኃጢአት ራሱን ተጠያቂ ሲያደርግ ታያላችሁ። ዳዊት ከበደለ በኋላ ከበደሉ በኋላ ከኃጢአቱ በኋላ ለዚህ ጉዳይ እኔ ነኝ ተጠያቂ ይላል። አንተን ብቻ በደልኩት። ነህምያም ኃያሌ ቀን በእግዚአብሔር ፊት ይጾምና ይጸልይ ነበር ይላናል። ይጾምና ይጸልይ ነበር ለተፈጠረው ውድቀት፣ ለተፈጠረው ኪሳራ፣ ለተፈጠረው መፈራረስ። ወዳጆቼ ሆይ ኃያሌ ቀን በእግዚአብሔር ፊት ይጾምና ይጸልይ ነበር። ምንድነው የሚጾመው? ምንድነው የሚጸልየው ስትሉ ለተፈጠረው ችግር ምን እያለ እኔና የአባቴ ቤት አንተን በደል፣ እኔና የአባቴ ቤት አንተን በደል፣ እኔና አባቶቼ አንተን በድለናል እያለ እሱ እዛ ተወላጅ አይደለም። ለዚህ ምስቅልቅሎች ወዳጆቼ ሆይ እሱ ሲጀመር ሳይፈጠርና ሳይወለድ በፊት የተፈጠረ ጉዳይ። ነገር ግን ነህምያ እንዲህ ይላል፣ እኔና አባቶቼ አንተን በደል በማለት ኃላፊነትን ሲቀበል፣ ኃላፊነትን ሲወስድ፣ ወደ ንስሐ ሲመጣ ታያላችሁ። ወዳጆቼ ሆይ ኃላፊነትን መቀበል የእውነተኛ የንስሐ መጀመሪያ ነው። እውነተኛ ንስሐ የሚጀምረው ኃላፊነትን በመቀበል። ዛሬ የምናየው ሐሳብ ኃላፊነትን ስለመውሰድ ነው። በተፈጠሩ ውድቀቶች፣ በተፈጠሩ ሽንፈቶች፣ በተፈጠሩ አለመሳካትና መፈራረሶች ኃላፊነትን ስለመውሰድ ነው ዛሬ የምንነጋገረው። ኃላፊነትን መውሰድ እጅግ በጣም ከፍተኛ የሆነ መንፈሳዊ ጥቅም ስላለው ዛሬ ኃላፊነትን መውሰድ በሚለው ጉዳይ ላይ የተወሰነ መለኮታዊውን የእግዚአብሔርን ቃል ከእግዚአብሔር ቃል እናያለን። እንግዲህ ዛሬ በምንኖርባት ዓለም ብዙ አይነት ሰዎች ብሌም ሲደረጉ እንመለከታለን። ሰዎች እየተነሱ ለዚህ ጉዳይ አከሌ ነው ተጠያቂ፣ ለዚህ ጉዳይ ደግሞ አከሌ ነው እንደዚህ ያደረገው በሚል በተለያየ አይነት አንዱ ላይ በመጠቆም ህይወትን ሲመሩ ታያላችሁ። ብዙ ሰዎች ዛሬ ላይ በሰዎች ላይ ብቻ እጆቻቸውን በመቀሰር ወደፊት እንዳይሄዱና ለተፈጠሩ ውድቀቶች ምክንያት የሚያደርጓቸው የተለያዩ ሰዎች ሲያነሱ ታያላችሁ። ይህ ደግሞ ለአንድ መንፈሳዊ ሰው ብቻ አይደለም፣ ለጠቅላላ ለሰው ልጅ ጠቅላላ ኃላፊነትን አለመውሰድ እጅግ በጣም ከባድ የሆነ በበሽታ ላይ፣ በውድቀት ላይ፣ በሽንፈት ላይ፣ በመፈራረስ ውስጥ መኖርን ያመጣል። ለዚህ ጉዳይ የእንትና ነው ተጠያቂ፣ ለዚህ ጉዳይ እንትና ነው ይሄንን ያደረገው በሚል አይነት መንፈሱ ስንያዝ እጅግ በጣም ወደፊት እንዳንሄድና ታስረን እንድንቀመጥ ያደርገናል። ስለዚህ ዛሬ ደግሞ ኃላፊነት መውሰድ መሸነፍ አይደለም። ኃላፊነት መውሰድ የሰው ልጅ የመጨረሻው ጉዳይ አይደለም። ይልቁንም ኃላፊነት መውሰድ እጅግ በጣም ለተሻለ አይነት ህይወት አንዱ መንደርደሪያ መንገድ እንደሆነ ዛሬ ከኔ ጋር እናያለን። እንግዲህ በመጽሐፍ ቅዱሳችን ላይ ብዙ ሰዎች ኃላፊነትን ሲሸሹ ታያላችሁ። በተለይ የእግዚአብሔር ቃል በዘፍጥረት መጽሐፍ ምዕራፍ 3 ላይ እንደምትመለከቱት ታስታውሳላችሁ። እግዚአብሔር አምላክ ኤደንን እንዲያስተዳድር ስልጣን የሰጠው ለአዳም እንደሆነ ታውቃላችሁ። ተንከባከባት፣ ግዛት ብሎ ነው እግዚአብሔር አምላክ ምድርን ኃላፊነትን የሰጠው ለአዳም ነው። አዳም ኤደን ገነትን እንዲንከባከብ ደግሞም በውስጧ ያሉ እንስሶችን ሁሉ አራዊትን ሁሉ እንዲገዛም ጭምር ነው። እሱ የበላይ ሆኖ እሱ ገዢ ሆኖ እንዲኖር ጭምር ነው እግዚአብሔር አምላክ በኤደን ገነት ውስጥ የሰው ልጅ ሲፈጠር። ታዲያ የሰው ልጅ ከተፈጠረ በኋላ እግዚአብሔር አምላክ አንድን ትእዛዝ አዞት እናያለን። ፈጽመህ ይህንን ፍሬ እንዳትበላ ደግሞም እንዳትመለከቷት ብሎ እግዚአብሔር ትእዛዝን አዞት ነበረ ለአዳም። ታዲያ ከዕለታት አንድ ቀን ሔዋን በእርሻ መካከል ስትዘዋወር በአጋጣሚ እባብ አገኛት።
እባብም ደግሞ እንዲህ አላት፣ በእውኑ እግዚአብሔር ከዚህ ከኤደን ገነት ካለው ፍሬ እንዳትበሉ አዟልን ብሎ ጠየቃት። ሔዋንም እንዲህ አለችው፣ አረ በፍጹም እግዚአብሔር አምላክ ሁሉንም እንበላለን፣ ነገር ግን የከለከለን ይሄንን ነው በማለት ከእባብ ጋር ማውራት ጀመረች። በራሱ ከእባብ ጋር ማውራቷ ቢያስገርምም ማለት ነው። እና እያወራች ከእባብ ጋር እየተነጋገረች በነበረበት ጊዜ ላይ እባብ እንዲህ አላት፣ ፈጽሞ ሞትን አትሞቱም፣ ይልቁንም እንደ እግዚአብሔር ነው የምትሆኑት። እግዚአብሔር ይህንን ያላችሁ አውቆ ነው አላት። በጣም የሚገርማችሁ ወዳጆቼ ሆይ ብዙ ሰዎች ዛሬም ላይ በእግዚአብሔር ላይ ያላቸው ዕውቀት እግዚአብሔር ለነሱ መልካምና ቸር በጎ አምላክ መሆኑን ያስረሳቸዋል ሰይጣን። እግዚአብሔር በጎ፣ እግዚአብሔር ቸር፣ እግዚአብሔር ደግ እንደሆነ ሔዋንን አስረሳት። እባብ መጥቶ እግዚአብሔር አውቆ ነው አላት። እንደ እግዚአብሔር እንደራሱ እንዳትሆኑ ብሎ ነው። ደግሞስ መልካምና ክፉን እንዳታውቁ ብሎ ነው አለ። የዛን ጊዜ ሔዋንም ያንን ፍሬ አየችው፣ ባየችውም ጊዜ ለመብላት ያማረ ሆኖ አገኘችው ይላል። የዛን ጊዜ ታዲያ ወሰደች፣ ለሷም በላች፣ ለባሏም አበላችው ይላል፣ ሰጠችው ይላል። ታዲያ መጽሐፍ ቅዱስ ሲናገር በአመሻሽ አካባቢ እግዚአብሔር ወደ ኤደን ገነት መጣ። አዳም አዳም ሆይ ወዴት ነህ ብሎ ጥሪ ሲያደርግ እናያለን። እንደ ትላንትናው ለእግዚአብሔር ጥሪ ለእግዚአብሔር ድምፅ ፈጥኖ ምላሽ ሲሰጥ አታዩትም። አዳምና ሔዋን ፈጥነው ወደ እግዚአብሔር ሲሮጡና ወደ እግዚአብሔር ሲቀርቡ አታዩ። ይልቁንም ከእግዚአብሔር ሲሸሹና ይልቁንም ከእግዚአብሔር ሲርቁ ታያላችሁ። እና እንዲህ አለ አዳም፣ ድምፅህን በኤደን ውስጥ በሰማው ጊዜ ፈራው አለ። በውኑ አትብላ ካልኩህ በላህን ብሎ ሲጠይቀው አዳም አዎ ለዚህ ጥፋት እኔ ነኝ ተጠያቂው ከማለት ይልቅ ለዚህ ውድቀት ለዚህ ችግር እኔ ነኝ ምክንያቱ ከማለት ይልቅ አዳም እንዲህ አለ፣ የሰጠኸኝ ሴት እሷ አበላችኝ ብሎ ምክንያት ሲያላክክ ታያላችሁ። ምክንያት ሲሰጥ ታያላችሁ። ወይም ደግሞ ኃላፊነትን ከላዩ ላይ ማራቅ፣ ለተፈጠረው ውድቀት ለተፈጠረው ችግር ከላዩ ላይ ኃላፊነትን ወደ ሔዋን ሲወረውር ታያላችሁ። በጣም የሚገርመው ታዲያ ሁለቱም ተመሳሳይ አይነት ምላሽ ሲመልሱ ታያላችሁ። ሔዋንም ደግሞ እንዲህ አለች፣ እባብ አሳተኝ አለች። ምክንያት አሁንም እንደገና ለተፈጠረው ችግር የኔ ችግር ነው፣ አንተን አለመስማቴ አንተን አለመታዘዜ ነው ከማለት ይልቅ እባብ አሳተኝ በማለት እባብ ላይ ስታላክ ታያላችሁ። ስለዚህ ኃላፊነትን ባለመውሰዳቸው ምክንያት በሁሉም ላይ ቁጣ ሲሆን ታያላችሁ። በሁሉም ላይ ውድቀት ሲሆን ታያላችሁ። ወዳጆቼ ሆይ የእግዚአብሔር ቃል በተለያየ አይነት መልኩ ብዙ ሰዎች ኃላፊነትን ሲሸሹ ለተፈጠረው ችግር ኃላፊነት ከመውሰድ ይልቅ ኃላፊነትን ወደ ሌላው አካል ሲወረውሩ ታያላችሁ። ሳኦል ታስታውሳላችሁ፣ አንድ ጊዜ እግዚአብሔር አምላክ አማሌቃውያንን ይበቀላቸው ዘንድ ሳኦልን አዘዘው። ሂድና ዝክራቸውን ፈጽመ አጥፋልኝ አለው። በአንደኛ ሳሙኤል ምዕራፍ 15 ከቁጥር 21 እስከ 24 ስትመለከቱ ሂድና አጥፋልኝ ብሎ እግዚአብሔር ካዘዘው በኋላ ታስታውሳላችሁ አይደለ? በጣም በሚገርም አይነት ሁኔታ እግዚአብሔር አምላክ ከሱ ጋር ሆኖ አማሌቃውያንን ጠቅላላ ለማጥፋት ወደ ጦር ሲወጣ ታያላችሁ። ታዲያ ወደ ጦር ከወጣ በኋላ ግን እጅግ በጣም የሚያምሩና የሰቡ በሬዎችን ይዞ ሲያመጣ ወደ እስራኤል ትመለከታላችሁ። እግዚአብሔር ፈጽመ ዝክራቸውን አጥፋልኝ ነው ያለው። እሱ ግን ሰብስቦ ሲያመጣ ታያላችሁ። እግዚአብሔርን ባለመታዘዝ እግዚአብሔርን ባለመስማት ሰብስቦ ይዞ ሲመጣ ታያላችሁ። ይልቁንም ንጉሱን እንኳን በሕይወት ይዞት መጣ ይላል እግዚአብሔር ቃል። የዛን ጊዜ ሳሙኤል ወደ ሳኦል በመጣ ጊዜ እንዲህ አለው፣ ይህ የምሰማው ግሳት ምንድነው አለው። ይህ የምሰማው ነገር ምንድነው? ፈጽመ አጥፋ የተባልከውን እግዚአብሔርን ከመታዘዝ ለምን ወደ ኋላ አልክ ሲለው እንዲህ ሲል ታያላችሁ፣ ሕዝቡ ለእግዚአብሔር ይሰዋ ዘንድ እርም የሆነውን ነገር ይዞ መጣ ይላል። አይገርምም? የእግዚአብሔር ሰዎች ወዳጆቼ ቅዱሳን በጣም የሚገርም ነው እኮ። ኃላፊነትን ከመውሰድ ይልቅ እውነት ነው እግዚአብሔርን ተላልፌያለሁ፣ እግዚአብሔርን አልታዘዝኩም ከማለት ይልቅ ኃላፊነትን ከእርሱ ላይ ሲያርቅና ወደ ሕዝቡ ሲወረውር ታያላችሁ። ወዳጆቼ ሆይ የዛን ጊዜ ኃላፊነትን መቀበል የእውነተኛ ንስሐ መጀመሪያ። እግዚአብሔር አምላክ ከንግስና
መንግስቱን ሲቀድበት ታያላችሁ። ኃላፊነትን አለመውሰድ እጅግ በጣም ከባድ ነው። ዛሬ ወዳጆች ብዙ ሰዎች ኃላፊነት ወርዋሪ እንጂ ይህ የኔ ነው፣ ይህ ችግር እኔም አለውበት የሚል ነገር ብዙ አይስተዋልም። በተመሳሳይ ሳኦል አንድ ወቅት ላይ ታስታውሳላችሁ፣ መስዋዕትን ማቅረብ የነብዩ ስርዓት ነበረ፣ የመንፈሳዊው መሪ ስራ ነበረ። ስለዚህ መስዋዕትን ለማቅረብ ሁሉ ህዝብ በተሰበሰበበት ጊዜ ሳሙኤል ዘገየ በሚል አይነት መልኩ መስዋዕትን ራሱ ንጉሱ ሲሰዋ ታያላችሁ። በእውኑ ይህንን ለምን አደረክ ሲለው አንተ ስለዘገየህ ነው አለው። ጥፋትን መወርወር፣ ኃላፊነትን አለመቀበል፣ ለተፈጠረው ችግር የኔ ምክንያት ነው አለማለት ሳኦል ጋር ታያላችሁ። በዚህ ምክንያት እግዚአብሔር ትዕቢተኛውን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ወዳጆቼ ሆይ መጽሐፍ እንደሚናገር እግዚአብሔርን መታዘዝ ከመስዋዕት እንደሚበልጥ ይናገራል። ታዲያ ኃላፊነትን እግዚአብሔርን ከመታዘዝ በጎደለበት ምክንያቶች ለዚህ ጉዳይ እኔ ነኝ ተጠያቂ ከማለት ይልቅ ሌላው ላይ ሲቀስር እጁን ሲያነሳ ትመለከታላችሁ። ወዳጆቼ ሆይ ኃላፊነትን አለመውሰድ እጅግ በጣም ከባድ ነው። በብዙዎች ዘንድ ዛሬም የሚስተዋለው ጉዳይ በቤተ ክርስቲያን ቢሆን እንደ ሀገር ቢሆን እጅግ በጣም ኃላፊነትን መውሰድ ችግር እንዳለብን፣ በተለይ እኛ አበሻዎች እጅግ በጣም ከባድ ችግር አለብን። ታውቃላችሁ ወዳጆቼ ሆይ በቤተ ክርስቲያን ውስጥ ስትመለከቱ ከነዚህ አሁን ከሚመሩት መሪዎች በፊት የነበሩ መሪዎች እነዛን መሪዎች ሲወቅሱ ታያላችሁ። ለዚህ ችግር ማን ነው ተጠያቂ ሲባል እነዛ መሪዎች እንዲያርገው ነው የሚባለው። በጣም የሚገርም ነው። ለአንድ አገልግሎት ዘርፍ መዳከም የሚጠቀሰው እኔ ነኝ ተጠያቂ ከማለት ይልቅ ሌላው አገልግሎት ዘርፍ መሪዎች ሲጠቀሱ ታያላችሁ። ወዳጆቼ ሆይ ኃላፊነትን መወርወር ከባድ ነው። ለዚህ ችግር እኔ ነኝ ምክንያቱ ማለት እጅግ በጣም ወሳኝ የሆነ በረከት አለው። ታዲያ እንደ ሀገርም ስትመለከቱ ወዳጆቼ ሆይ እያንዳንዱ በየዘመናት መካከል የሚመሩ መሪዎች ሌሎችን መሪዎች ሲወቅሱና ሌሎችን መሪዎች ሲያጠለሹ ታያላችሁ። አንድ ላይ ኖረን አንድ ላይ በልተን አንድ ላይ ጠጥተን ሌላው ግን ተወቃሽ ሲሆን ታያላችሁ። የእግዚአብሔር ቃል በጣም ይሄንን ደግሞ እጅግ በጣም ይቃወማል። የእግዚአብሔር ቃል ሰው ላመጣው ጥፋት ላመጣው ውድቀት ኃላፊነትን መቀበል እንዳለበት የእግዚአብሔር ቃል በደንብ አድርጎ ይነግረናል። ታዲያ ወዳጆቼ ሆይ ኃላፊነትን አለመቀበል ያመጣውን ውድቀት በነ ሳኦልና በነ ሔዋንና አዳም ሕይወት ላይ በደንብ ያየን ይመስለኛል። ወዳጆቼ ሆይ ኃላፊነት መቀበል ግን ፈውስ ነው። አንደኛው ዛሬ የምናየው ኃላፊነትን መቀበል፣ ለዚህ ውድቀት እኔ ነኝ ምክንያቱ፣ ለዚህ ችግር እኔ ነኝ ምክንያቱ ማለት ወዳጆቼ ሆይ የንስሐ መጀመሪያ ነው። ኃላፊነትን መቀበል የንስሐ መጀመሪያ ነው። ወዳጆቼ የእግዚአብሔር ቃል ታዲያ በመዝሙረ ዳዊት ምዕራፍ 51 ላይ ከቁጥር 3 ጀምሮ ስትመለከቱ ከበደሉ በኋላ ከኃጢአቱ በኋላ ለዚህ ጉዳይ እኔ ነኝ ተጠያቂ ይላል። አንተን ብቻ በደልኩ በማለት ዳዊት በእግዚአብሔር ፊት ራሱን ሲያቀርብ በመዝሙር 51 ላይ ታገኛላችሁ። ወዳጆቼ ሆይ እጅግ በጣም በዛ ቦታ ላይ እባክህ ቅዱሱን መንፈስህን ከኔ አትውሰድ፣ እኔ ኃጢአተኛ ሰው ነኝ፣ በኃጢአት ተጸንሼ በኃጢአት የተወለድኩ ነኝ እያለ እጅግ በጣም ራሱን በበደለኝነትና በኃጢአተኝነት ስሜት ውስጥ ሆኖ ኃላፊነትን ለመጣው ውድቀት ለመጣው ኪሳራ ሁሉ ኃላፊነትን ሲቀበል ታያላችሁ። ለዚህ ችግር እኔ ነኝ ምክንያቱ ሲል ኢየሱስ ለዘላለም ጌታ ነው። አንደኛው ኃላፊነትን መቀበል የእውነተኛ ንስሐ መጀመሪያ ነው። ስለዚህ ኃላፊነትን መቀበል ለተፈጠረው ችግር፣ ለተፈጠረው ውድቀት፣ ለተፈጠረው በደል፣ ለተፈጠረው ሁኔታ፣ ለተፈጠረው ምስቅልቅሎሽ ኃላፊነትን መውሰድ በጣም ይጠበቅብናል። ኃላፊነት ብዙ ሰዎች ይሸሻሉ። ለዚህ ነገር ተጠያቂ ማን ነው ቢባል ሌላው ነው የሚጠቆመው፣ ሌላው ነው የሚታየው። ዳዊት ታስታውሳላችሁ የኦርዮንን ሚስት ቤርሳቤን ከሷ ጋር ባመነዘረ ጊዜ ኦርዮንን ባስገደለ ጊዜ እግዚአብሔርና ዳዊት በመካከላቸው በኃጢአት ምክንያት ክፍተት ተፈጥሯል። እግዚአብሔር እንዳዘነ ባደረገው ነገር ደግሞ እግዚአብሔርም እንዳየው ነብይ ልኮበታል ናታንን። ስለዚህ
በዛ ሰዓት ላይ ታስታውሳላችሁ የእግዚአብሔር ቃል እንደሚነግራችሁ ተመለስና ሂድና ዳዊትን አግኘው እንዲና እንዲህ አድርጓል ብሎ ባለው ጊዜ ናታል በምን አይነት ጥበብ ዳዊትን ለማግኘት በምን አይነት ጥበብ ዳዊትን ለመመለስ የሄደበት አካሄድ ነበረ። አንድ በጎች ነበሩ፣ አንድ ሰው ነበረ፣ ብዙ በጎች ያሉት እንግዳ መጣበት። የሱም በጎች ተወና የሌላኛውን በግ ወሰደ። እሷ ደግሞ አንድ ነው ያለው፣ እሷን አቅፎ ይተኛል፣ ከሷ ጋር ይወጣል ይገባል። ነገር ግን ያችኛዋን አንድ ያለውን በግ ወሰደና ለመጣው እንግዳ አረደበት ብሎ ነገረው። በጣም ዳዊት በዚህ ሰዓት ላይ እጅግ በጣም ተበሳጨ። ይህ ሰው የሞት ሰው ነው ብሎ ፍርድ መናገር ሲጀምር እንግዲያውስ ያ ሰው አንተ ነህ አለው። በዛን ጊዜ ዳዊት በእግዚአብሔር ፊት ወደቀ፣ ኃላፊነትን ወሰደ። በተለይ መዝሙር 51 ላይ ከቁጥር 3 እስከ 4 ስትመለከቱ ዳዊት የንስሐው ጊዜ ነው። ለተፈጠረው ምስቅልቅሎች በመንግስቱም ላይ በቤተሰቡም ላይ ለተፈጠረው ችግርና ለመጣው ውድቀት የኔ ጥፋት ነው ሲል ታያላችሁ። እኔ ነኝ ኃጢአተኛው፣ እኔ ነኝ በደለኛው፣ እኔ ነኝ ለዚህ ጉዳይ ማንንም አይደለም ደግሞ የበደልኩት አንተን ብቻ በደልኩ ብሎ በእግዚአብሔር ፊት ራሱን ሲያቀርብ ኃጢአቱን ሲቀበል ኃጢአቱን ወዳጆቼ ሆይ ኃላፊነቱን ሲወስድ ታያላችሁ። ታዲያ ንስሐ የሚጀምረው ኃጢአትን በመለየት ደግሞም ኃጢአትን በመቀበል ነው። ለዚህ ምክንያት እኔ ነኝ ችግሩ። ምንድነው ኃጢአቱ? ይሄ። ስለዚህ የዚህ ጉዳይ ደግሞ ማን ነው ተጠያቂ? እኔ ብሎ ለዛ ጉዳይ ራስን ተጠያቂ አድርጎ ማቅረብ። ብዙ ሰዎች ይህንን አይፈልጉም። ራሳቸው ያጠፋሉ፣ ለዛ ጥፋት ግን ሌላውን ይጠቁማሉ። አንዳንዱ ቤተሰቤ ነው ለዚህ ምክንያት ይላል። አንዳንዱ ደግሞ በቤተ ክርስቲያን ደግሞ የመሪዎች ችግር ነው ይላል። እንደ ሀገር ደግሞ የመሪ ችግር ነው፣ የጠቅላይ ሚኒስትሩ ችግር፣ የፕሬዝዳንቱ ችግር፣ የእንትኑ ችግር እየተባለ ነገሮችን ወደ ሰዎች ማላከክ እንጂ ለተፈጠረው ውድቀትና ለተፈጠረው ችግር ራስን ተጠያቂ ማድረግ ብዙ አያስተዋልም። እግዚአብሔር ፍጹም የሆነ ሰው አይጠብቅም። በምድር ላይ ፍጹም የሆነ ሰው አይጠብቅም። እያንዳንዳችን ወደ ፍጹምነት እያደግን የምንሄድ ስለሆንን ዛሬውኑ እግዚአብሔር ከኛ ፍጹምነትን አይጠብቅም። ነገር ግን እግዚአብሔር ምን ይፈልጋል ስትሉ እውነተኛ ልብን ይፈልጋል። እውነተኛ ልብ እግዚአብሔር የሚፈልገው እውነተኛ ልብ። ለዚህ ችግር፣ ለዚህ በደል፣ ለዚህ ኃጢአት እኔ ነኝ ምክንያቱ የሚል ልብ ይፈልጋል። ታስታውሳላችሁ መጽሐፍ ቅዱስ ሲናገር አንድ ጊዜ ወደ ተርሴስ የሄደውን ሰው ታስታውሳላችሁ። እግዚአብሔር አምላክ ያዘዘውን ወደ ነነዌ ሂድ ተብሎ የታዘዘው ያ ነቢይ ዮናስ ታስታውሳላችሁ። እሱ ግን ጉዞውን ወደ ተርሴስ አደረገ ይላል። እግዚአብሔር የተናገረውን የእግዚአብሔርን ድምፅ ችላ በማለት መንገዱን ወደ ተርሴስ ሲያደርግ ታያላችሁ። የዛን ጊዜ በዛ ሕዝብ መካከል በሚጓዘው በተጓዡ መካከል መርከቧ እስክትጨናነቅ ድረስ ታላቅ የሆነ ማዕበልና ወጀብ ተነሳ። ሕዝቡ ወይም ደግሞ ነጋዴዎች ስለነበሩ ወደ ተርሴስ የሚሄዱት የያዙትን ንብረት ሁሉ ወደ ውሃ ውስጥ እስኪጥሉ ድረስ ታላቅ ነውጥ ሆነ። እርሱ ግን ተኝቶ ነበር ይላል እግዚአብሔር ቃል። የሚገርም ነው። በዛ ነውጥ ውስጥ ተኝቶ ነበር። አንዳንድ ሰዎች ምክንያት ናቸው፣ ነገር ግን በተፈጠረው ችግርና በተፈጠረው ነውጥ ውስጥ ግን እነርሱ ግን ተረጋግተውና አርፎ ይተኛሉ። ለሌላው ነውጥ ናቸው፣ እነርሱ ግን ምንም ናቸው። በጣም የሚገርማችሁ ታዲያ አዩትና ቀስቅሰው አምጥተው አንተ ማነህ ምንድነህ ብለው ጠየቁት። እኔ ሰማይና ምድርን የሰራውን እግዚአብሔርን አመልካለሁ አላቸው። እርሱን ደግሞ አገለግላለሁ አላቸው። እግዚአብሔርን ማምለክ ማለት መገዛት ነው። በነገራችን ላይ እግዚአብሔርን ማምለክ ማለት ለእግዚአብሔር ድምፅ፣ ለእግዚአብሔር ሐሳብ መገዛት፣ እግዚአብሔርን ማክበር፣ እግዚአብሔርን መውደድ ማለት ነው። እግዚአብሔርን ማምለክ ማለት እግዚአብሔርን ማምለክ ወዳጆቼ ሆይ ለሱ የሆነ ነገር ማቅረብና መሰዋት የሆነ ነገር ማጤስ አይደለም። እግዚአብሔርን ማምለክ ማለት ለእግዚአብሔር መገዛት ነው። ይህ ሰው ግን እግዚአብሔርን አመልካለሁ አለ። ስራ ምንድነው? ማንነት ሲሉት እግዚአብሔርን አመልካለሁ ሰማይና ምድርን የፈጠረውን ሲል ታያላችሁ። ታዲያ ይሄ ነገር በምን ምክንያት ነው የመጣብን? ምንድነው ምክንያቱ ብለው ሲጠይቁት እንዲህ አለ፣ ለዚህ ምክንያት እኔ ነኝ፣ አውጡና ጣሉኝ አለ። ወደ ባህር ውስጥ አውጡና ጣሉኝ። ስለዚህ ሰዎቹ እንዲህ አሉ፣ በዚህ ሰው ተጠያቂ አንሆንም፣ የዚህ ሰው ደንበኛ ላይ የለም በራሱ ላይ ነው ብለው
አውጥተው በጣሉት ጊዜ ታላቅ መረጋጋትና ሰላም ሰፈነ። ባህሩ ጸጥ አለ። ቅዱሳን የእግዚአብሔር ሰዎች ይህንን የምትሰሙ ሁሉ ዛሬም ወዳጆቼ ሆይ ኃላፊነትን የሚወስዱ ሰዎች በተፈጠሩና ኃላፊነትን የሚወስዱ ሰዎች በተበራከቱ ቁጥር ለምድር ረፍት፣ ለቤተ ክርስቲያን ረፍት፣ ለሀገር ረፍት፣ ለቤተሰብ ረፍት ናቸው። ምክንያቱስ ኃላፊነትን መውሰድ ማለት ለእውነተኛ ንስሐ የመጀመሪያው መንገድ ስለሆነ፣ የመጀመሪያው መንደርደሪያ ስለሆነ ዳዊት ኃላፊነትን ሲወስድ ትመለከታላችሁ። ዳዊት ለሰራው ኃጢአት ላደረገው ነገር እኔ ነኝ ተጠያቂው ሲል ታያላችሁ። በመጽሐፍ ቅዱሳችን ውስጥ ብዙዎቹ ለዚህ ለተፈጠረው መፈራረስና ለተፈጠሩ ችግሮች፣ ለተፈጠሩ ነገሮች ራሳቸውን ኃላፊነት ሲወስዱ ታያላችሁ። ታስታውሳላችሁ፣ ነህምያ የባቢሎን ሰው ነው። በባቢሎን የተወለደ በባቢሎን ያደገ ደግሞም በባቢሎን ተወልዶና በባቢሎን አድጎ በንጉስ ቤት ደግሞ የንጉስ ጠጅ አሳላፊ የነበረ ሰው ነው። ታዲያ ነህምያ የሀገሩን ውድቀት፣ የእስራኤልን ውድቀት፣ የእስራኤልን ወዳጆች ሆይ መፈራረስ ባደገ ጊዜ ይሄንን ሲሰማ ታውቃላችሁ፣ መጽሐፍ ቅዱስ ሲናገር እጅግ በጣም ትልቅ ራዕይ ወደሱ ሲገባ እጅግ በጣም ለዚህ ውድቀት፣ ለዚህ ሽንፈት፣ ለዚህ መፈራረስ ወዳጆች ሆይ ለደረሰባቸው መከራ ታላቅ ጥልቅ የሆነ ስሜት ሲሰማው ታያላችሁ። ጥልቅ የሆነ ሐዘን ሲሰማው ታያላችሁ። ታዲያ እንዲህ ይላል የእግዚአብሔር ቃል፣ ነህምያም ኃያሌ ቀን በእግዚአብሔር ፊት ይጾምና ይጸልይ ነበር ይላናል። ይጾምና ይጸልይ ነበር ለተፈጠረው ውድቀት፣ ለተፈጠረው ኪሳራ፣ ለተፈጠረው መፈራረስ ወዳጆች ሆይ ኃያሌ ቀን በእግዚአብሔር ፊት ይጾምና ይጸልይ ነበር። ምንድነው የሚጾመው? ምንድነው የሚጸልየው ስትሉ ለተፈጠረው ችግር ምን እያለ እኔና የአባቴ ቤት አንተን በደልን፣ እኔና የአባቴ ቤት አንተን በደልን፣ እኔና አባቶቼ አንተን በድለናል እያለ እሱ እዛ ተወላጅ አይደለም። ለዚህ ምስቅልቅሎሽ ወዳጆቼ ሆይ እሱ ሲጀመር ሳይፈጠርና ሳይወለድ በፊት የተፈጠረ ጉዳይ ነው። ነገር ግን ነህምያ እንዲህ ይላል፣ እኔና አባቶቼ አንተን በደልን በማለት ኃላፊነትን ሲቀበል፣ ኃላፊነትን ሲወስድ፣ ወደ ንስሐ ሲመጣ ታያላችሁ። ወዳጆቼ ሆይ ኃላፊነትን መቀበል የእውነተኛ የንስሐ መጀመሪያ ነው። እውነተኛ ንስሐ የሚጀምረው ኃላፊነትን በመቀበል ነው። ስለዚህ ነህምያ በእግዚአብሔር ፊት ንስሐ ሲገባ ትመለከታላችሁ። እንዲሁ በተመሳሳይ ዳንኤልም ይሄንኑ አይነት ሐሳብ ሲያነሳ ታያላችሁ። እግዚአብሔር ፊት ንስሐ ሲገባ፣ በእግዚአብሔር ፊት ኃላፊነትን ሲወስድ በድለንሃል፣ አሳዝነንሃል እያለ ለተፈጠረው ምስቅልቅሎሽ ለዚህ ጉዳይ ተጠያቂ እኛ ነን በማለት እኔ ነኝ በማለት ኃላፊነትን ሲወስድ ታያላችሁ። በመጽሐፍ ቅዱሳችን ላይ እንደነዚህ አይነት ሰዎች ብዙዎች ኃላፊነትን የወሰዱና ከነበረው ምስቅልቅሎሽ ለመውጣት የመጀመሪያ የእውነተኛ ንስሐ ያደረጉ ሰዎችን በመጽሐፍ ቅዱሳችን ላይ እንመለከታለን። ስለዚህ የመጀመሪያው ያየነው ኃላፊነትን መውሰድ ማለት የመጀመሪያው የእውነተኛ ንስሐ መጀመሪያ ነው።